አፓርትመንት ይሻላል ወይስ ኮንዶሚኒየም? ሰላም፣ ኮንዶሚኒየም ይባላል። ስለኔ አንዳንድ ነገር ልበላችሁ። ዋና መብራት መጥፋት ሰልችቶኛል። የራሴ በረንዳ ሁሌም ነው የሚያምረኝ። ቆሻሻ ለመጣል 4 ፎቅ መውረድ ይጠበቅብኛል። ልብስ መሰረቅ ሰልችቶኛል። እና ታዲያ መፍትሄው ምንድን ነው? አፓርትመንት አለውልሃ፣ መብራትና ውሃ ምንም አያጨናንቀኝም። ምንም። እና ደግሞ 3 በረንዳ አለኝ። አንደኛው እዚህ ጋር፣ ሁለተኛ እዚህ ጋር፣ ይህ ደግሞ 3ኛ በረንዳችን ነው። እዚህ በረንዳ ላይ የፈለጋችሁትን ማድረግ ትችላላችሁ። ልብስ ተሰረቀብኝ አልተሰረቀብኝ የሚባል ነገር የለም። እዚሁ ልብስ ማስጣት ትችላላችሁ። እና ደግሞ ቆሻሻ ለመጣል እዛ ታች መውረድ አይጠበቅባችሁ። በዚች ጋር ጣል፣ አለቀ። ታች ከዛ የሚቀበላችሁ ሰው አለ ማለት ነው። እና የአብዛኞቻችሁ ጥያቄ ዋጋ እንደሆነ አውቃለሁ። ነገር ግን ሚናሬት ሪል ስቴት ይህንን ፈቶላችኋል። እንዴት እንደሆነ ላስረዳችሁ። በካሬ ከ50 ሺህ ብር ጀምሮ በኮንዶሚኒየም ዋጋ አፓርትመንትን እየሸጠ ይገኛል። እያለቀ ስለሆነ እኔ እንጃ አሁን ብገዙ እመክራችኋለሁ። እዚህ ጋር ስልክ አለ፣ በዛ ደውሉልን። መገዙ ሰዎች ቤት ለምቦሳ፣ ለማገዙ ደግሞ ለምን አገዙ